የዋህነትሽ እያስጠቃሽ ነው፣ እያስናቀሽ በሰዎች ዘንድ የማይሆን ስም እያሰጠሽ ነው። እንግዲያውስ እንኳን ደስ አለሽ። በፈጣሪሽ ዘንድ አንቺ በጣም የጸደቅሽ ሰው ነሽ። የዋህነታችሁ እያስናቃችሁ እንደ ጅል እያስቆጠራችሁ ያላችሁ ሰዎች ደስ ሊላችሁ ነው የሚገባው። በሰው ዘንድ ዋጋችሁ እየወረደ በመጣ ቁጥር በፈጣሪያችሁ ዘንድ ዋጋችሁ የከበረና ከእንቁዎች ሁሉ የበለጠ እንደሆነ መገንዘብ አለባችሁ። ፈጣሪ እንደ ሰው አይደለም የሚያስበው። የፈጣሪ ሐሳብ እጅግ የረቀቀና ድንቅ ነው። በሰው ልጅ አይምሮ ሊመረመር አይችልም። ልብና ኩላሊትሽን አበጥሮ የሚመረምርና ጠንቅቆ የሚያውቀው ፈጣሪ ብቻ ነው። ስለዚህ የዋህነትሽ እያስጠቃሽ ከሆነ ቀጥይበት። ያንቺን ዋጋ የሚከፍለው የፈጠረሽ እንጂ የሰው ልጅ አይደለም። የሰው ልጅ የዋህነትሽን አይቶ ሊጠቀምብሽ ይችላል እና ብልጥ የሆነ ሊመስለው ይችላል። ቀንና ጊዜ እንጂ ለሁሉም ነገር ጊዜ መልሳል። በየዋህነታችሁ የተገፋችሁ የተናቃችሁ የሰዎች መጠቀሚያ የሆናችሁ ሰዎች እንኳን ደስ አላችሁ። በእናንተ በጣም ነው ምቀናው። እንደዚህ አይነት ልብ ከፈጣሪ ሲሰጥሽ እንጂ ፈልገሽ የምታመጪው አይደለም። መሰጠት ይጠይቃል። ለደግነታችሁ ለየዋህነታችሁ ተገፍታችሁ ዳር የያዛችሁ ጥጋችሁን እንድትይዙ የተደረጋችሁ ልባችሁ ግን ንጹህ የሆናችሁ ሰዎች እንዴት እንደምታስቀኑኝ ብታውቁ። የዚህ ምድር ኑሮ እኮ ከንቱ ነው፣ ዋጋ የለሽ፣ ጊዜያዊና ተራ ጭምር ነው። ለተራና ለሚያልፍ ጊዜ ብለሽ አይተኬ የሆነውን ቀናና ንጹህ ልብሽን በምንም እንዳትቀይሪው። በዚሁ ቀጥይበት። ይሄ ልብሽ ነገ ከፈጣሪ ዘንድ የሚያመጣልሽን በረከት በቃላትና በምንም መልኩ ሊገለጽ አይችልም። ቀንና ጊዜሽን ጠብቂ። ልትጠቀሙብኝ የምትፈልጉ ሰዎች በሬ ክፍት ነው። የእናንተ እኔ ላይ መጠቀም ምን ያህል በረከቴን እንደሚያበዛውና እድሜን ህይወቴን ውብ እንደሚያደርግልኝ በደንብ ህጉን ስለማውቀው አልታገላችሁ። ስለዚህ ግፉኝና በረከቴን አብዙት።